ሰላም እንዴት ናችሁ? በዛሬ ቪዲዮአችን ይዘንላችሁ የመጣነው የኦይሊ ስኪን ታይፕ ምን አይነት ሩቲን እንከተል፣ ምን አይነት ፕሮዳክት እንጠቀም። ባለፈው ፕሮሚስ ገብተን ነው ስንሄድ አይደለ ምን አይነት ሩቲን ይኖረን፣ ምን አይነት ፕሮዳክቶችን እንጠቀም የሚለውን ይዘን እንመጣለን ብለን ነበር። ያንኛውን ቪዲዮ ያላያችሁ ሰዎች ወደ ኋላ መለስ ብላችሁ ገብታችሁ እዩት። ምክንያቱም ለዛሬው ቪዲዮ ያኛው ቪዲዮ ምን አይነት ሰፖርት ያደርጋል ስላለባቸው ስለዚህ ያንን አይታችሁ ወደዚህ ተመልሳችሁ ብታዩት ሞር ሴንስ ታገኛላችሁ ማለት ነው። ባለፈው ሜንሽን አድርገናል የፊታችንን የቆዳ አይነት ምን እንደሚሆን። ዛሬ ከሜንሽን ካደረግነው አንደኛውን ወስደን ኦይሊ ስኪን ምን ይሁን ሩቲናችን የሚለውን እናያለን ማለት ነው። ስለዚህ ኦይሊ ስኪን ያለን ሰዎች ቆዳችንን ስንንከባከብ ምንድነው ማድረግ ያለብን? የመጀመሪያው ስቴፕ ክሊንዚንግ ነው፣ መታጠብ። ያንን የምናደርግባቸው በናቹራል መንገድም አለ፣ በተፈጥሯዊ መንገድም አለ። ክሊንዝ የሚደረግበት ስቶር ላይ በሚሸጡ ሳሙናዎች ዛሬ የምናሳያችሁ የመረጣችሁትን መንገድ እንድትከተሉ ማለት ነው። ሁለቱንም መንገድ እናቀርብላችኋለን። እናንተ የሚመቻችሁ ሞር ናቹራል ይሻለኛል ይሄኛውን ብከተል የምትሉት ናቹራሉን ተከትላችሁ መሄድ ትችላላችሁ። አይ ደግሞ ኢዚ ስቴፕ ሳሙናውን ገዝቼ ፊቴን ታጥቤ ወጥቼ ሚልክ ሰው ካለ የሳሙና ሪኮመንዴሽናችን የትኛው የተሻለ ነው የሚለውን በእኛ ነው የኛ ምርጫ በሆነው ሪኮመንድ እናረጋችኋለን ማለት ነው። እሺ አሁን ወደ ክሊንዚንጉ ስንሄድ ምንድነው መሰለሽ 2 ጊዜ በቀን አትሊስት ኦይሊ ስኪን ያለን ሰዎች 2 ጊዜ በቀን መታጠብ አለበት ወይም ክሊንዝ መደረግ አለበት ነው የሚሉት። ከሁለት ጊዜ በላይ ግን አይመከርም። ሁለቴ ነው። ሁለቴም ሃርሽ ባልሆኑ ሳሙናዎች ቀለል ባሉ ሳሙናዎች ነው ክሊንዝ ይደረግ የሚባለው። ኦይሊ ስኪን ያለን ሰዎች በቀን 2 ጊዜ ብቻ ነው መታጠብ ያለብን። ከዛ በላይ የምንታጠብ ከሆነ ምንድነው ቆዳችን የሚያስበው በጣም ድራይ የሆንኩኝ ነው፣ ስለዚህ ተጨማሪ ዘይት ማምረት አለብኝ ብሎ ያስባል ማለት ነው። ስለዚህ ብዙ በታጠብን ቁጥር ብዙ ኦይል ፕሮዳክሽን ነው የሚኖረው። እንደገና ቆዳችን ብዙ ኦይል እያመረተ ነው የሚሄደው። ስለዚህ 2 ማክሲመም ነው፣ ከ2 በላይ መታጠብ የለብንም በቀን። ሰው አሁን ፊቴ ግሪስ የሆነ ፊቴ በጣም ነው የሚያብለጨልጨው በማለት ብቻ ያንን ለማስወገድ በቃ 10 ነው የሆነ ሰው እንደውም እንደላበት ሁሉ የሚሰማው ሰው አለ። እንደዚህ በቃ 10 እየጠረገ እንትን የሚል ማለት ነው። ያንን ለማስወገድ ሲሉ ብዙ የሚታጠቡ ሰዎች አሉ። ላይክ ቀን 3 ምናምን በወጡ ቁጥር ሁሉ ታጥቦ የሚሄዱ ሰዎች አሉ። ግን ያ አይመከርም። ሞር እንደገና ሲበም ፕሮዳክሽኑን እየጨመረው ነው የሚሄድ። ስለዚህ ያንን ለመቀነስ ጀንትል በሆነ ሳሙና ጠዋትና ማታ ብቻ መታጠብ ማለት ነው። ምን አይነት ፕሮዳክት እንጠቀም በሚለው በጣም ብዙ ፕሮዳክቶች አሉ። በጣም ብዙ ያነበብነው ማለት ነው። እኛ ግን የምንጠቀመው የምናውቀው ሪኮመንድን ብናደርጋችሁ ማናፍርበት ሴራቪ ነው። የሱ ፎሚንግ ክሊንዘር ነው። ምንድነው ጄል አይነት ቴክስቸር ነው ያለው እና ውሃ ሲነካው ፎም ያደርጋል። በዛ ተታጠቢያለሽ። ውስጥ የስኪናችን ቀዳዳዎች አሉ አይደለ? እነሱን በሙሉ ነው የሚያጸዳልን እና በጣም አሪፍ ክሊንዘር ነው። እሱን ሪኮመንድ እናደርጋለን። ወደ ናቹራሉ ስንመጣ ምንድነው 1 ቲስፑን ማር እንወስድና ከዛ ላይ ግማሽ ቲስፑን ደግሞ ሌመን መጨመር፣ የሌመን ጁስ እሱን ጨምሮ ፊታችን ላይ አፕላይ ማድረግ። ከዛ ከ1 እስከ 2 ደቂቃ መጠበቅ መታጠብ ማለት ነው። ኦኬ በናቹራል በቃ ፎሚንግ እንዴ አንፈልግም ላለ ሰው በቤት ግን ባለ እንደዚህ አድርጌ ክሊንዝ አድርጌ ልሞክረው ለሚል ሰው አንደኛው ምርጫ ሊሆን ይችላል ማለት ነው። ክሊንዝ ካደረግን በኋላ ምንድነው የሚቀጥለው ነው ኤክስፎሌት ማድረግ ነው። ኤክስፎሌት ምንድነው? ዴድ ስኪናችን ከቆዳችን ላይ እንዲከላ በደንብ አሽቶ መታጠብ ነው። ለምን ያስፈልጋል ከተባለ ደግሞ ዴድ ስኪናችን እዛ ላይ በቆየ ጊዜ ምንድነው ስኪናችን እንደ ቆሻሻ ነው የሚያየው። አንደኛ ቆሻሻም ነው በርግጥ አወራ ነው ብለናል ባለፈው ሳምንት። ግን ምን ይሆናል መሰላችሁ የስኪን ፖራችንን ክላግ ያደርጋል። ሞር ሲበም ፕሮዳክሽን እንዲመነጭ ምክንያትም ይሆናል። ከዛ ደግሞ ክላግ ስላደረገው ኢንፍሌምድ ያደርግና መውጣት ስለማይችል ኦይሉ አንደኛ ለባክቴሪያም
ባክቴሪያ ጋርም ተቀላቅሎ ሌላ በሽታ ሊያመጣ ይችላል። ካለበለዚያም ደግሞ ምንድነው የሚሆነው? ቡግር ይሆናል። ዋይት ሄድ፣ ብላክ ሄድ የሚባልም ፊታችን ላይ እንዲወጣ ያደርጋል ማለት ነው። ስለዚህ ኤክስፎሌት ማድረግ አይረሳ እንላለን። ግን ኤክስፎሌሽን በስንት ጊዜ ነው መደረግ ያለበት የሚለውንም በየቀኑ ማደረግ የለበት። ኤክስፎሌሽን ቆዳችን ጥሩ አይደለም። በቃ ሁሉም ሰው እንዲያውቀው የምንፈልገው ነገር ኤክስፎሌሽን በየቀኑ ባታደርጉ የተሻለ ነው። ምክንያቱም በየቀኑ የሚሞት ሴል ብዙም ስላልሆነ ብዙም አይደለም የሚሞት ሴል ያን ያክል በየቀኑ የሚጠራቀም አይደለም። ግን በሳምንት 2 ወይም በሳምንት 3 በቃ ብዙ ኦይል ለሚበዛባቸው ሰዎች፣ አክቲቭ ለሆኑ ሰዎች፣ ብዙ ለሚወጡ ሰዎች፣ አቧራ ለሚያገኛቸው ሰዎች አትሊስት በሳምንት 2 ቀን ወይም 3 ቀን ኤክስፎሌት ማድረግ ይቻላል ማለት ነው። ዋናው ወደሚሸጡ ኤክስፎሌት ማድረጊያዎች እኛ ከምንጠቀማቸው የሳሊሲሊክ አሲድ ነው። 2% እንጠቀማለን። ይሄ ሳሊሲሊክ አሲድ ከቆዳችን ላይ ያሉ ደድ ስኪኖችን የማንሳት ኤክስፎሌት የማድረግ አቅሙ ፕሩቭን የሆነ ነው እና ቆዳችንን በማይጎዳ መልኩ ከላይ ያለውን ብቻ አንስቶ ክሊን ያደርጋል ማለት ነው። በዛ መልኩ ያንን መጠቀም ትችላላችሁ። ሌሎች እንዳማራጭ የምታዩ ከሆነ ግን በብዛት ሊስት ልናደርግላችሁ እንችላለን ታች ዲስክሪፕሽን ባክስ ውስጥ። ሌላው በናቹራል ወይ ስንሄድ የተፈጨ ቡና በማር አድርገን መቀባት፣ ከዛ ያንን ስታሹ ያለውን ቆሻሻም ዴድ ስኪንም በደንብ ያወጣልናል ማለት ነው። ጀንትል የሆነ ማሳጅ ነው። ታዲያ ሲታሽ ማለት አንዳንድ ሰው ማሸት ማለት የሚመስለው እንደዚህ ፍትግ አድርጎ ምናምን ነው። ፊት ላይ ግን አይደለም፣ ጀንትል ነው። የፊታችን ቆዳ በጣም ጀንትልነስ ከሚፈልጉ ቆዳዎች አንዱ ነው። ስለዚህ ጀንትል በሆነ ማሳጅ ቀስ አድርጎ ኤክስፎሌት ማድረግ ይቻላል ማለት ነው። ናቹራሊ አንደኛው የናቹራል ወይ ይሄ ነው። ሌላ ደግሞ የክሌ ማስኮችን መጠቀም፣ የጭቃ ማስኮችን ራሱ አፈሩ የተለየ ከህንድ የሚመጣ ከብራዚል የሚመጣ ለሚሸጥ እና እነዛን ክሌዎች ስንጠቀም ኦይሉን አብዞርብ ያደርጉታል፣ ይመጡታል። እናሱም በጣም አሪፍ ነው ለኦይሊ ስኪን። ከክሌዎቹ ማለት አንደኛ የምንጠቀመው የነበረኛ ምንድነው አዜቲክ ሴክሬት ኢንዲያን ሂሊንግ ክሌይ የሚለው እንጠቀም ነበርኛ። በጣም አሪፍ ከሚባሉ ክሌዎች ነው። የእውነት ይሰራል ከሚባሉት ማለት ለፊት ብቻ ሳይሆን ለፀጉርም እሱ በጣም ቆንጆ ነበር። ፀጉር ይቀባል፣ ፀጉሩን ዲቶክስ ያደርጉበት ነበር እና እንዴት እንደሚሰራ ሳይንሱ ምናምን ባክግራውንዱን በእርግጥ ዲቴል ማወቅ ለሚፈልግ ሰው ማወቅ እንፈልጋለን ላለ ሞር ሜንሽን አድርገን ልንሰራበት እንችላለን ቪዲዮውን። ግን ፀጉሩን ዲቶክስ ያደርጉበታል ፊት ብቻ ሳይሆን ማለት ነው። ሶስተኛው ስቴፕ የሚሆነው ቶኒንግ ነው። ይሄንን ስቴፕ እንግዲህ ብዙ ጊዜ ላለው ሰው ነው የሚሄደው እንጂ ክሊንዝ ብቻ አድርጎ ከዛ ሞይስቸራይዝ አድርጎ የሚሄድ ሰውም ሊኖር ይችላል። ግን ጊዜ ላለው ሰው ቶኒንግ ይባላል የሶስተኛው ስቴፕ። ምንድነው የሚያደርገው? ክሊንዝ ስናደርግ ስንታጠብ የቆዳችን ቀዳዳዎች ይከፈታሉ። ያንን እንዲዘጉ እንዲጠቡ ለማድረግ ነው ቶኒንግ ስቴፕ ያለው ማለት ነው የምንጠቀመው። እዚህ ጋር የምንጠቀማቸው ነገሮች ምንድነው? አንደኛው ግሪን ቲ ኦይል ነው። ግሪን ቲ ኦይል አንቲባዮቲክ እንደሆነ የታወቀ ነው። ከባክቴሪያ ቆዳችንን ለመከላከል ይጠቅመናል። ሌላኛው ቶነርስ ምንድነው? ከሱቅ ደረጃ የምናገኛቸው ልንገዛው የምንችል ቶነር የትኛውን ቦታ የሚገኘውን ጄኔሪክ የሆኑ ነገሮችን ነው መረጥን እየነገርናቸው ያለውና ዊች ሄዘል ቶነር ይባላል። አልኮሆል ፍሪ የሆኑ መርጣችሁ ግዙ ማለት ነው። ያንን አፕላይ እናደርጋለን ማለት ነው። ያው እንዳልነው ይሄ ሞር ላይክ ሌክዠሪ ብለን ስናስብ ራሳችንን በጣም ትሪት እናድርገው ብለን ስናስብ ያን ያህል ኤክስፔንሲቭ ሆኖ ምናምን አይደለም። ሩቲኑ በራሱ ረጅም ሊሆን ስለሚችል ነው ያንን እያልን ያለ ነው። ጊዜ ለሌለው ሰው ነው ይሄንን እያለ። ጊዜ ላለው ሰው ግን ቶኒንግን እንደ ሩቲን ሰነፍ ላልሆነም ቶሎ ብሎ ታጥቦ ሞይስቸራይዝ አድርጎ መውጣት ለማይፈልግ ሰው በቃ ለራሱ ጊዜ ለሚሰጥ ሰው ቶኒንግ አለ።
የሚደረግ ነገር ነው። ሶ ያ ደግሞ ሞር ለስኪን እንክብካቤ ውበትንና ጤናን ይዞ ይመጣል ማለት ነው። ሶ አንደኛው ያ ነው። ሌላ በቤት ውስጥ በሚደረገው አንደኛው እሷ የገለጸችው ሶስና የገለጸችው አለ። ሁለተኛው ደግሞ ሊሆን የሚችለው አንድ ማንካ ብለን ልንይዝ እንችላለን። ተመሳሳይ እቃዎችን ነው መጠቀም ያለብን። አንድ ማንካ አፕል ሳይደር ቪኔገር ወስደን ከሆነ 2 ማንካ ውሃ እንጨምርና በጥጥ ይነከራል። ከዛ እንደዚህ እየተደረገ ይቀባል ማለት ነው። ያኛው ዊች ሄዘል የሚባለው በኮተን መልክ ተዘጋጅቶ የሚሸጥ ማለት ነው። በራሱ ኮተን አብሮት ያለ ኮተን ዝም ብሎም ተሽጦ በኮተን እንድናደርገው መከረም አለ። ስለዚህ እኛ በቤታችን ያንን ሰርተን በቃ ስለሚኖር አፕል ሳይደር ቪኔገር ብዙዎቻችን ቤት ስለሚኖር ማለት ነው ለሌላም ፐርፐስ ስለምንጠቀምበት ወጠን ይሄንን እንግዛ ከማለት ይልቅ ግን ደግሞ ቶን ማድረግ እፈልጋለሁ ስኪኔን ላለ ሰው ያንን ማድረግ ይችላል ማለት ነው። አራተኛው ስቴፕ የሚሆነው ሴረም መጠቀም ነው። ሴረም ደግሞ ምንድነው ስፔሲፊክ ስኪናችን ቆዳችን የሆነ ነገር ያስፈልገዋል ብለን ስናስብ ያንን ፓርት ለማሻሻል ምንቀባው ነው እና የተለያዩ አይነት ብዙ አይነት ሴረሞች አሉ። ሊስት እናደርጋለን ብለናል again ሶ እዛ ላይ ማየት ትችላላችሁ። the ordinary niacinamide ይባላል 10% plus zinc ሚል ፕሮዳክት አለ። ዚንኩ 1% መሰለኝ የሚለው እዛ ላይ ያንን ፕሮዳክት ገዝተን መጠቀም እንችላለን ማለት ነው። ይሄ ፕሮዳክት ስፔሲፊካሊ የሚረዳው ምንድነው የተከፈቱ ፖሮችን ያጠባቸዋል። ኦፕን የሆኑ ፖሮች ላይ በጣም ሰፋፊ ሆኖ የሚታይ ፖር አለ እነሱ እንዲጠቡ ያደርጋል። ሌላ ደግሞ አክኔንም ፋይት ያደርጋል ይላሉ። አምስተኛው ምንድነው የሚሆነው ወይም ሶስተኛ ደረጃ ላይ ሊመጣ የሚችለው ማለት ነው ሴረምን እና ቶኒንጉን ስኪፕ ለሚያደርግ ሰው ሶስተኛ ደረጃ ላይ የሚመጣ ሞይስቸራይዚንግ ነው። ሶ ሞይስቸራይዚንግ ለአብዛኞቻችን አሁን ኦይሊ ስኪን ያለን ሰዎች አያስፈልግም ብለን ነው የምናስበው። ምክንያቱም ራሱ ኦይሊ ነው ራሱ ሞይስቸር አለው ብለን ነው የምናስበው። ግን እሱ ትክክል አይደለም። ሞይስቸራይዚንግ ያስፈልገዋል ኦይሊ ስኪንም። ለምንድን ነው ሞይስቸራይዝ የሚያስፈልገው ኦይሊ ለሆነ ቆዳ ለሚባለው? ቅባቱ የሚመነጨው ከውጭ በቂ ቅባት የለም ብሎ ከማሰብ ነው። ስለዚህ ያንን ባላንስ ለማድረግ ራሱ ቆዳችን የሚያመነጨውን አይነት ወይም ቀለል ያሉ ሞይስቸራይዘር ሜቶዶችን መጠቀም ሪዲዩስ ያደርገዋል። ሴክሬሽኑ ፕሮዳክሽኑን እንዲቀንስ ያደርጋል ማለት ነው። ሶ ያንን የምናደርግበት አንደኛው ናቹራል በሆነ መልኩ ሲኔድ ሆሆባ ኦይል የትኛውም ሰው የሚያውቀው ይመስለኛል። ይሄንን የሲበም አይነት ኮንቴንት ነው ያለው። ሶ ሆሆባ ኦይል በጣም ኦይል ለሚበዛበት ቆዳ ይመከራል፣ ሪኮመንድ ይደረጋል። ምክንያቱም ያንን አፕላይ በምታረግበት ጊዜ በራሱ ቆዳሽን ትሪክ ያረግሽ ማለት ነው። ትሪክ ያረግሽ ነው ማለት ነው። በቂ አለኝ ይሄው አለኝ ስታፕ በቃ ያንተን አቁም አታመንጭ ፕሮዳክሽንን አቁም ማለት ነው። ሶ በቂ አለ ኤክሰስ አለ ብሎ ሲያስብ ያቆማል ማለት ነው። ግን የሆነት ያንን ፋይት ለማድረግ የምንጠቀምበት ሜተድ። ኦኬ ሌላኛው ፕሮዳክት ምንድነው? ኒውትሮጂና ሃይድሮ ቡስት ዋተር ጄል ይባላል። ይሄ ፕሮዳክት አንደኛው ለኦይሊ ስኪን ለሆኑ ሞይስቸራይዘር በጣም ቆንጆ ተብሎ ከሚወራላቸው አንዱ ነው ማለት ነው። ስለዚህ ያንን ገዝተን እንጠቀማለን ለሚል ሰው ያንን ገዝቶ ምን ገዛው ነገር ሪኮመንድ ብታረጉን ለሚል ሰው ይሄ ጥሩ ሪኮመንዴሽናችን ነው ብለን እንላለን። አይ እቤት ለምንጠቀም ለሚል ሰው በኦይል ተጠቀሙ እንላለን። የመጨረሻው ስቴፕ የሚሆነው ሰንስክሪን መጠቀም ነው። ከፀሐይ የሚመጡ ጨረሮችን ቆዳችን እንዳይጎዱ ለመከላከል ማለት ነው። ያ እሱን እንጠቀማለን። በተረፈ ኦል ሜንሽን ያረግናቸውንና ቀሪ ደግሞ ይኖራሉ ብለን ብዙ ሰዎች ሪኮመንድ የሚያረጓቸውን ሰርች ስናረግ የሚያገኘናቸው ጥሩ ነው ተብሎ እነሱን ዲስክሪፕሽን ባክስ ላይ ሜንሽን እናደርግላችኋለን። ለዛሬ ያዝነው ቪዲዮ ግን ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ የሚቀጥለው ሳምንት የሌላ የስኪን አይነት ይዘንላችሁ እንመጣለን። ከዛው ግን መልካም ጊዜ። ቻው።